ሌላው አሁን በትዳር ላይ ያሉ ባልና ሚስቶች አንድ ባል ሚስቱን ከዚህ በፊትም ጠይቄሽ ነበር እዛኛው ላይ እና ይህንንም አትመልስልህም መቼም አሉኝ። አንድ ባል ሚስቱን የእርካታ ደረጃዋን ከፍ ለማድረግ የእሷን እያንዳንዱ መነካት ያለባቸውን ቦታ ማወቅ መቻል አለበት እና ስለ ጂስፖት አነሳሽና ከዛ በኋላ እንትን አላልሽው። ሜቢ እሱንም በደንብ እንትን ብናደርገው የብዙ ሰዎችን ችግር ይፈታል ብዬ አስባለሁኝ። እና ምንድነው እንዴት ነው መደረግ ያለበት? እንግዲህ ሴት ልጅ ምን ዝግጁ ያደርጋታል የሚለውን ለማወቅ የሴት ልጅ አፈጣጠር ስሜቷ ምኑ ጋር ያለው የሚለውን ማወቅ ነው። የመጀመሪያው እንግዲህ ኒፕል ስቲሙሌሽን ነው ወይም የጡት ጫፎችን በደንብ ስቲሙሌት ማድረግ ነው። ሁለተኛው ክሊቶራል ስቲሙሌሽን ነው። አማርኛው ይከብዳል ለመጠቀም። ስለዚህ ክሊቶራል ስቲሙሌሽን። ሌላ ስቲሙሌሽን አይነቶች አሉ ከኛ ሀገር ካልቸር ጋር አይሄዱ እነዛ ስቲሙሌሽኖች ማለት ነው። ስለዚህ በዋነኝነት ኒፕል እና ክሊቶራል ስቲሙሌሽን የሴት ልጅ ስሜት እንዲነቃቃ ኦርጋዝም እንድትደርስ ይረዳታል ወይም እርካታን ኤክስፒሪየንስ እንድታደርግ ይረዳታል ማለት ነው። ስለ ጂስፖት ያወራ ነው። ያው ጂስፖት አናቶሚው በሳይንስ ትንሽ አከራካሪ ነው። አንዳንዱ ጂስፖት የሚባል ነገር የለም ይላል። አንዳንዶች ደግሞ ጂስፖት የክሊቶሪስ አካል ነው አንደኛው እና አናቶሚው ለማስረዳት ራሱ ይከብዳል። ከሰው ሰው ይለያያል። ግን አናቶሚው ከተገኘ እሱ ስቲሙሌት እየተደረገ የግንኙነት ፍላጎት መጨመርና እርካታ እንዲደርሱ የተደረጉ ሴቶች የተወሰነ ቢሆንም ጥናቶች ደግሞ ያሳያሉ። ስለዚህ ጂስፖትን በዋነኝነት እንዲጠቀሙ የምንመክረው የተገረዙ ሴቶችን ነው። ያ ማለት ምንድነው? ክሊቶሪስ እንግዲህ የሴቶች የውጨኛው የብልት አካል ላይ ወጣ ወይም ጎላ ብሎ ያለው አካል ነው። ኦልሞስት 80% ስሜት እሱ ላይ ነው ያለው። በጣም ብዙ ነርቭ ኢንዲንጎች ስላሉት ስሜት እሱ ላይ ነው ያለው ማለት ነው። እሱን ስቲሙሌት በተደረገ ቁጥር የሴት ልጅ ስሜት ጣሪያ መድረስ ከፍ ይላል። ሲገረዙ ሴቶች ደግሞ እሱን ቆርጠው ነው የሚያወጡት ግርዛት ላይ ማለት ነው። ስለዚህ እሱ ከተቆረጠ በኋላ ከታች ጂስፖት አለ። አንቴሪየር ቫጃይና ላይ ብዙ ጊዜ ይገኛል። ወይም አንቴሪየር እንግዲህ ፊት ለፊት ነው፣ ቫጃይና ብልት ነው። የብልት ፊት ለፊተኛው አካል ላይ ጂስፖት የሚባለው አካል ይገኛል ማለት ነው። ስለዚህ እሱን ሎኬሽኑን በደንብ አውቆ ወይም አናቶሚውን አውቆ ስቲሙሌት ማድረግ የሴት ልጅ ፍላጎት ከፍ እንዲል ያደርጋል።